እዚህ ጋር ሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። ታገቢኛለሽ? በህይወት በእነሱ መሀል ላይ ቆመ ጢባ ጢቤ አትጫወት ነው እያልኩ ያለሁት። ጢባ ጢቤ እየተጫወትክ ነው። እውነት ነው። በእውነት እኔ ስለ አብርሽ እንግዲህ ቪዲዮ መስራት ላቆም ነው። ሜሪ ያለችው እውነት ነው። በሁለት ሴቶች ውስጥ ቆሞ ጥባ ጥቤ ይጫወትባቸዋል። እኛ አሁን ከሩታ ከልጁ እናት ጋር ታረቀ ብለን ደስ ብሎን፣ አሁን ደግሞ ትላንትና የለቀቀው ቪዲዮ ትላንትና የለቀቀው ፎቶ የለቀቀው ፎቶ የሚያማምር ፎቶ በቃ እኔ የቆየ ፎቶ ነው ብያለሁ፣ ግን በሱ ቻናል መለቀቁ ግን በጣም አናዶኛል። ፎቶ የቆየ ነው ተውት። እኛ ታርቋል ወደ ሩታ ዞረ ስንል እንደገና ዙሮ ደግሞ እዛ ሂዶ ከሄርሜላ የሚወሸቀው ነገር በጣም ብዙ እየተናደድና ያለ ነው። እኔ እዚህ በኋላ በአብርሽ ጉዳይ ቪዲዮ እኔ ምሰራ አይመስለኝም። እውነት እኔ እንግዲህ ወይ ሩታን ያዝ፣ እኔ ሌላ ምርጫ አልሰጠህም። ሩታ እንድትይዝ ነው የምፈልገው። በቃ የልጆችህ እናት ናት፣ ሩታን ያዝ። እኔ አንድ ነገር ደስ ያለ ነገር አለ። እውነት ነው የምነግራችሁ። ባለፈው ሙቤን ስፈልገው ነበር አይደል? ሙቤ ወንድማችን ተድሯል። ትላንት እንግዲህ ቀውጢ አድርጎ ሰርግ ታገብኛለሽ ወይ የሚል ይኸው አይታችሁ ተመልሶ። እኔ ማታምን ከሆነ እዩት። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቀሪ ዘመኔን ከአንቺ ጋር ማሳለፍ ፈልጋለሁ። እንዳያችሁት ነው እንግዲህ ሙቤ እንኳን ደስ ያለህ። እኔ እውነት ወንድምህ ነኝ፣ ፈልጌሃለሁ። በጣም ነው የፈለግኩ። ከአንድ ወር በፊት ነው ቪዲዮ የለቀቀው። ከዛ በጣም ይሄ ልጅ ጠፋ ምን ነው ብዬ እንዴት ብዬ ጥያቄ ጠይቄ ነበር። ቪዲዮን ሰምተነው እንመለስ። ከ2 ቀን በፊት የሰራሁትን ቪዲዮ ሙቤ ቢባል ዩቲዩበር ነበረ ከእነ አብርሽ ጋር የእነ አብርሽ የዩቲዩብ አድማቂ ዩቲዩባቸውን አድማቂ ነበረ። በጣም የሚገርም ድምፅ ያለው ቆንጅዬ ሸበላ ጠይም ሎጋ ነበረ። አንድ ወንድማችን ሙቤ 120 ምናምን ሺህ ሰብስክራይብ ደርሷል። አሁን የት ሂዶ ነው? 1 ወር ሆነው ቪዲዮ ካለቀቀ። እስኪ የምታውቁ በኮመንት መታችሁ ንገሩኝ። እኔ ይሄ ልጅ በጣም ነው የምወደው። ምን ችግር ገጥሞት ነው? ይሄን ቪዲዮ እንዳያችሁት ነው እንግዲህ እኔ ሙቤን ፈልጌዋለሁ። በጣም የምወደው ማደንቀው ልጅ ስለሆነ ከሚዲያ ሲርቅ 1 ወር ቪዲዮ ከለቀቀ 1 ወር ሆኖ ሳየው ምን ሆነ ብዬ ነበር። በጣም በኮመንትም አሳውቁኝ ብያችሁ ነበር። እኔ እኮ ቀላል ሰው አይደለሁም። እውነት ለመናገር እኔ እኮ በጣም ብዙ ሰዎችን የምፈልግ ዝም ብዬ ነው አይደል የምመስላችሁ? ወረኛ ብቻ ነው የምመስላችሁ አይደል? ኖ እኔ ማንንም ዩቲዩበር እከታተላለሁ። እንድትጠፉ አልፈልግም። ይህም ማረጋገጫ ይሆናል። ይኸው ሙቤን እንዴት እንደፈለግኩት ማየት ትችላላችሁ። አሁን ግን ደስ በሚል ሁኔታ መጣ። አሁን ሙቤን እንጠይቀዋለን። እኔን አሁን ብታበረታቱኝ፣ ሰብስክራይብ ብታደረጉኝ እኮ የሚያንሰኝ ሰው አይደለሁም። እውነቴን ነው የምላችሁ። አበረታቱኝ፣ ሰብስክራይብ አድርጉ። አሁን ሙቤን ጠይቀዋለሁ። እኔ እንደዚህ ሲያስጨንቀኝ የት ሂዶ ነው? እንዴት ነው ያስጨነቀኝ? የት ሂደ ነው ብዬ ልጠይቀው አይደል? ሙቤ ለማንኛውም ጠፍተህ ነበር አይደለ? ሙቤ እስኪ ና እና ንገራቸው ጠፍተህ እንደነበር። ለብዙ ጊዜ ጠፍቼ ነበርና፣ አዎ በጣም ጠፍተህ ነበር። በእውነት በጣም ደስ በሚል ሁኔታ ዙረህ መምጣትህ ነው እንጂ በጣም ጠፍተህ ነበረ እና እንዴት ነህ? ሰላም በላቸው ተከታታዮችን። በጣም እንደናፈቃቸው ንገራቸው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ እንቁ ተወዳጅ ቤተሰቦች እንዴት ናችሁልኝ? አዎ እኛም ናፍቀንሃል ወንድማችን፣ ደስ ብሎናል። እንኳን ለዚህ አበቃህ። ከዚህ በኋላ አጠፋም ብዬ አስባለሁ። እነ አብርሽም እነ ፍቅር እነ ሄለን እንዳለ እዛ ያሉት እነ ኤፍሬም እዛው አብራችሁ የነበራችሁ ሰዎች ሁላችሁንም አመሰግናለሁ። አብራችሁ ስለነበራችሁ አብራችሁት ሞቅ ደመቅ አድርጋችሁ ቪዲዮ ስለሰራችሁ። ምክንያቱም እኔ በቪዲዮ ወቅሼ ነበር። አሁን ባለፈው በሰራሁት ቪዲዮ አብርሽ እንዴት ይተወዋል፣ እንዴት እነ ሩታ ይተውታል፣ እንዴት እነ ፍቅር ይተውታል ብዬ ወቅሼ ነበረ። እውነቴን ነው የምላችሁ። የሙቤ ተምሌኑ ላይ የሙቤ ፎቶ ያለበት ላይ ሄዳችሁ ወቅሻቸው ነበር። እንዴት ሙቤ ሲጠፋ ዝም ትላላችሁ? ያለበትን ሁኔታ እንዴት አታሳውቁንም ብዬ ተናግሬ ነበር። እኔ እኮ ዝም ብዬ እኮ አይደለም፣ እኔ እኮ ተጽዕኖ ፈጣሪ ነኝ። እውነቴን ነው የምልሽ አብርሽ፣ እውነቴን ነው የምልሽ አልኳት። ለማንም ነግራት ኖሬ ለማዳም ቅመም ነው አይደል? አዎ ስሚ እህቴ፣ እኔ እኮ ዝም ብዬ ቀላል ሰው እኮ አይደለሁም። ይሄው ተናገርኩ እና አብርሽ ሄደው አብረው ከፕሮግራሙ ታደሙ። አያችሁ፣ እኔ ፓወር ያለኝ ሰው ነኝ። አብርሽ የኔን ቪዲዮ በደንብ ነው የሚያይ። ሩታም የኔን ቪዲዮ ታያለች። እንዳለ ቡታጅራ ያለ ዩቲዩበር የኔን ቪዲዮ ኖ ጀምሮ መውጣት መጀመሪያው ጀምሮ እስከ መጨረሻ የኔን ቪዲዮ ያሉ። እኔ እኮ ዝም ብሎ ሰብስክራይብ እዚህ ትንሽ መሆኑን አትዩ። ፓወር ያለ ልጅ እኮ ነኝ። እንዴ ትናንት ታረቁ ስል እኮ ነው ፈርቶ እንደገና ሄዶ ከሄርሜላ ጋር ፎቶ ተወሽቆ የተነሳው አብርሽ። እኔ አብርሽ አሁንም ቢሆን እኔ መመክርህ ከሩታ ጋር እንድትቀጥል ነው። ከሩታ ጋር እንድትቀጥል ፈልጋለሁ። ከሩታ ጋር ቀጥል በቃ።
በቃ ሩታ ልጅ ይዛ መንከራተት የለባትም። ሜሪ ያለችው ነገር ትክክል። ከሁለት ሴቶች መሃል ላይ ሆነ ለሁለቶችም ላትሆን እዚህና እዚህ እያልክ የሁለቶችን ልብ መስበር ምንም አያደርግልህም። ስለዚህ እኔ ሄርሜላ ትጎዳ እያልኩ አይደለም። ሄርሜላ ደጋፊዎች አንድ የምትይዙልኝ ነገር ሄርሜላ ትጎዳ እያልኩ ሳይሆን ልጅ ያላት የልጆቹ እናት ስላለች ቅድሚያ ለልጅ ይሰጥ። ሩታ ብቻ አይደለችም ልቧ የሚሰበረው ልጁም ጭምር ስለሆነ ቅድሚያ ለሩታ እንስጥና ከሩታ ጋር እንዲኖር እናድርገው ነው ያልኩት እንጂ እኔ እቺ ገና ወጠጤ ፊን የምትል ሄርሜላ እንድትጎዳ ፈልጌ አይደለም። እሷ ነፍሰ ጡር ናት ተብሏል። ውሸት ነው አይደለች። ስለዚህ ወደ ሩታ ተመለስ እያልኩ ነው። ወዳችኋለሁ፣ አከብራችኋለሁ። ሙቤ ስለመጣ ደስ ብሎኛል። ሙቤ በመምጣቱ ሙቤ ቀለበት በማድረጉ ደስ ያላችሁ ቤተሰቦቼ ሰብስክራይብ አድርጉኝ። እንዲሁም ኮመንታችሁን እንኳን ደስ ያላችሁ ሙቤ አገባ እያላችሁ ጻፉ። ወዳችኋለሁ። ሙቤን አበረታቱት። በእውነት እኔንም አበረታቱኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን። ባባይ